በተለያዩ የንግድ ስራዎች ተሰማርቶ የቆየው ብራይተን ፕሮፐርቲስ የሪል ስቴት ዘርፉን ተቀላቅሏል። ድርጅቱ በንግድ ባንክ በኩል በ10 በመቶ ቅድሚያ ክፍያ ቤት መግዛት የሚያስችል ስምምነትም ከባንኩ ጋር ተፈራርሟል። ሩት ወርቁ ተጨማሪ አላት። ላለፉት 20 ዓመታት በተለያዩ የንግድ ስራዎች ተሰማርቶ የቆየው ብራይተን ፕሮፐርቲስ የግል ድርጅት ወደ ሪል ስቴት ዘርፉ ተቀላቅሏል። ድርጅቱ ያለውን ልምድ በመጠቀም ጥራት ያላቸው ቤቶችን በመገንባት በቤት ፈላጊና አቅርቦት መካከል ያለውን ክፍተት ለማጥበብ ኃላፊነቱን ይወጣል። ብራይተን ትሬዲንግ ዛሬ የሪል ስቴት ዘርፉን በይፋ ሲቀላቀል ቀደም ሲል በሌሎች ዘርፎች ካካበተው ሰፊ ልምድና ከገነባው የታማኝነት ስም ጋር ነው። ለአብነትም በብራይተን ሞተርስ ጥራት ያላቸው ተሽከርካሪዎችን በማቅረብ በትራንስፖርትና ሎጂስቲክስ የሀገራችንን የህዝብ ትራንስፖርት ዘመናዊ በማድረግ ከሚጠቀሱት ተቋማት ቀዳሚው ነው። ብራይተን ሆቴልስ 2 ደብል ትሪ ባይ ሂልተን ሆቴሎችን በአዳማና በድሬዳዋ ከተማ በመገንባት ለቱሪዝም እድገት የበኩሉን አስተዋጽኦ እያደረገም ይገኛል። በማኑፋክቸሪንግ ዘርፍ በሸገር ከተማ ዘመናዊ የኤሌክትሪክ ተሽከርካሪዎች መገጣጠሚያ ፋብሪካን በመገንባት ላይ እንገኛለን። በኢምፖርትና ኤክስፖርት ዘርፍም እንዲሁ ላለፉት 20 ዓመታት እየሰራ ጠንካራ የፋይናንስና የመፈጸም አቅም ያዳበረ ድርጅት መሆኑ ይታወቃል። ድርጅቱ በአዲስ አበባ የተለያዩ ቦታዎች በ5 ሄክታር መሬት ላይ ዘመናዊ የመኖሪያ አፓርትመንትና ሪል ስቴት ቤቶችን እየገነባ ይገኛል። የከተማዋ እምብርት ከሆኑት ቦሌ ሚካኤል፣ ቦሌ መድኃኔዓለም፣ ቦሌ ቡልቡላ፣ መገናኛ እና ጋዜቦ አደባባይ ከ5 ሄክታር በላይ በሆነ ሰፊ መሬት ላይ እጅግ ዘመናዊና ጥራታቸውን የጠበቁ አፓርታማዎችን እንዲሁም በሀገራችን ደረጃ ትልቁን ዘመናዊ ሞል በመገንባት ላይ ይገኛል። በተጨማሪም በሸገር ከተማ በኮዬ ፈጬ ክፍለ ከተማ ከ400 በላይ ቅንጡ ቤቶችን ለመገንባት እንገኛለን። ብራይተን ፕሮፐርቲስ በንግድ ባንክ በኩል በ10 በመቶ ቅድመ ክፍያ ቤት መግዛት የሚያስችል አማራጭም ይዞ መጥቷል። ከንግድ ባንክ ጋርም የመግባቢያ ስምምነት ተፈራርሟል። ቤት ለመስራት ምን ያስፈልጋል? አልሚ ያስፈልጋል። አልሚውን እንዴት አድርገን ነው የምናገኘው? ከብራይተን ጋር ብቻ ሳይሆን በኢትዮጵያ ውስጥ ያሉ አልሚዎችን አሳትፈን ከከተማ ጋር በመስራት በመቀናጀት ይሄንን ትልም ለማሳካት እየሰራን ነው። ብራይተን የመጀመሪያ ወይም ፈርስት ሙቭ አድቫንቴጅ ስለወሰደ እንኳን ደስ አለ ማለት ፈልጋለሁ። ይሄን ተከትሎ ሌሎችም አልሚዎች የብራይተንን የወንድማችን ያደታን መንገድ ተከትሎ ወደ ሀገራቸው መጥቶ ልማቱን እንዲያሳልጡ ቤት እንዲሰሩና ቃል መግባት ብቻ ሳይሆን ሰርቶ ለሕዝብ እንዲያስረክቡ የኢትዮጵያ ንግድ ባንክና ከተማው በጎን ሆኖ ክትትል ያደርጋል። ተፈጻሚነቱን በቅርበት ይከታተላል። በተለይ በከተሞች ያለውን የቤት ፍላጎት ለማሟላት በቤት ግንባታ ዘርፍ የተሰማሩ የግል ባለሀብቶች ቃል የገቡትን በተግባር እንዲፈጽሙና ኃላፊነታቸውን እንዲወጡ ጥሪ ቀርቧል።